ለበዓል የተገዙ እንስሶች ለምሳሌ ዶሮ፣ በግ፣ በሬ ተገዝተው ቤት ከገቡ በኋላ ወዲያውኑ ቢሞቱ ምንድነው ማድረግ ያለብን? እንደቆያችሁኝ ጠበቃ ሰብለሰፋ ነኝ። እንግዲህ እንደሚታወቀው በዓል ደርሷል። ለበዓል በርከት ያለ ግብይት ይፈጸማል። የተለያየ ነገሮችን ሸማቹ የሚገዛ መሆኑ ይታወቃል። ከዚህ ጋር በተገናኘ የሚነሳው አንዱ አሳሳቢ ነገር ለምሳሌ አንድ ሰው ዶሮ ወይም በግ ወይም በሬ ለበዓል ከገዛ በኋላ ቤቱ ሲደርስ ያ እንስሳ ቢሞትበት ወይም ደግሞ ሌሎችም ለበዓል ግብአት ይሆኑኛል ብላችሁ የገዛችሁት ዕቃ የከፈላችሁበትን ዋጋ አይነት የምትጠብቁትን አገልግሎት ሳይሰጥ ወዲያውኑ ቢበላሽ ቤት ደርሳችሁ ስታዩት ያነሰ ኳሊቲ ቢኖረው ወይም ደግሞ እንስሳቶቹ ቢሞቱባችሁ ምንድነው ማድረግ ያለባችሁ የሚለው ነው። በሸማቾች ጥበቃና በንግድ ውድድር አዋጅ ቁጥር 813 እንዲህ አይነት ሁኔታ በሚያጋጥምበት ሰዓት ሸማቹ ወዲያውኑ ወደ ሻጩ ሄዶ በከፈለው ዋጋ ተመጣጣኝ የሚሆን ሌላ ዶሮ፣ በግ ወይም በሬ እንዲቀየርለት የማስደረግ ወይም ደግሞ ብሩ እንዲመለስለት የመጠየቅ መብት እንዳለው ተመልክቷል። በምን ያህል ቀናት ውስጥ ነው ይመለስልኝ ማለት የሚቻለው የሚለውን በምናይበት ሰዓት በ15 ቀን ውስጥ ይህንን መብት መጠቀም ትችላላችሁ። ስለሆነ ከተገዛ እስከ 15 ቀን ባለው ውስጥ ተገቢውን አገልግሎት ሳይሰጥ የሚበላሽ ዕቃ ቢሆን ወይም እንስሳቱ ሳታርዷቸው ቢሞቱባችሁ ሄዳችሁ ይመለስልኝ ማለት ትችላላችሁ። እምቢተኛ ቢሆኑ ለሸማቾች ጥበቃ ባለስልጣን ቅሬታችሁን ታቀርባላችሁ። እዛ የሚቀጡበትና መብታችሁ የሚከበርበት አግባብ አለ። ከዛም ባለፈ ዕቃው ጉድለት ሊኖረው በመቻሉ ወይም እንስሳቱ በመሞታቸው ከከፈልኩት ዋጋ በላይ የሆነ ጉዳት ደርሷል የምትሉ ከሆነ ጉዳያችሁን ወደ ፍርድ ቤት ወስዳችሁ ካሳ መጠየቅ ትችላላችሁ። ከዚህ ጋር በተገናኘ ማወቅ ያለብን ሻጮች የተሸጠ አይመለስም ብለው በመለጠፋቸው ሸማቾች ያልሆነ ያልተገባ ዕቃ ከተረከቡ በኋላ የመመለስ የሕግ መብታቸውን አያስቀረውም። በውል ከሸማቹ ጋር ሻጩ ላለመመለስ የሚያደርጉት ስምምነት በሕግ ፊት ውጤት የለውም ማለት ነው። መሰል ጠቃሚ መረጃዎችን እንድታገኙ ይህን ቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጎ አመሰግናለሁ።